ዓለምን ለሁለት የከፈሉ አምስቱ ከሃዲ ጂኒየሶች። እነዚህ አምስት ሰዎች ለግማሽ ክፍለ ዘመን ዓለምን ያነጋገሩ እጅግ አወዛጋቢ ሰላዮች ናቸው። ከሃዲዎች ተብለዋል፣ ጀግኖች ተብለዋል፣ ህሊናቸውን የሸጡ ተብለዋል፣ ለህሊናቸው ያደሩም ተብለዋል። በሀገር ጦር ተሳደዋል፣ በሀገር ጦር ተሸልመዋል። ቆይ ሰው ግን በአንዴ ሁለቱንም ከሃዲም ጀግናም ሊሆን ይችላል? እንደዚህ አይነት ሰውስ በእውን አለ? ሳስበው ሳይኖር አይቀርም። ግን ስለ ሰዎቹ አንበብና ራስህ ፍርድ ስጥ። እነዚህ አምስት የኬምብሪጅ ጂኒየሶች የእንግሊዝንና የአሜሪካን ትላልቅ የመንግሥት የአካዳሚክና የስለላ ሥልጣኖች ተቆጣጥረው የምዕራቡን ዓለም ምስጢር በድብቅ ለሶቪየት ራሽያኖች ሲመግቡ የኖሩ ናቸው። The Cambridge Spy Ring, The Five Disciples, The Fifth Man, Kim Philby, The Great Betrayal, The Lost Genius። እነዚህና እነዚህን የመሳሰሉ ቁጥራቸው በርከት ያሉ ድርሳናት ተጽፈውላቸዋል። አምስቱ የኬምብሪጅ ዩኒቨርሲቲ ጂኒየሶች ነበሩ። የዓለም ሥልጣንና ኃይል በአንድ የምዕራቡ ጎራ ብቻ ተጠቅልሎ ከተያዘ ዓለም ወደ ጥፋትና ዳግመኛ ጦርነት ትገባለች ብለው አምነዋል። ስለዚህ የተመጣጠነ ሚዛናዊ ዓለም ለመፍጠር ለምስራቁ የሶሻሊስት ጎራ እጅግ ጥብቅ የምዕራቡን ምስጢሮች ማሾለክ ጀመሩ። በሁለተኛው የዓለም ጦርነት ወቅት የአሜሪካንና የእንግሊዝን የኒውክሌር ቦምብ ፈጠራ ፕሮግራም እንዳለ ገልብጠው ለራሽያኖች የሰጧቸው እና ራሽያ በቀላሉ የኒውክሌር ባለቤት እንድትሆን ያደረጓት እነዚህ የኬምብሪጅ ሰላዮች ናቸው። በተለይ ኪም ፊልቢ ብዙ ፊልሞችና ድርሳናት በስሙ የተሰራለት የምዕራቡን ዓለም እንደ አሻንጉሊት የተጫወተበት የራሽያ ጆሮ ጠቢ ነበር። በጣም የሚያስቀው ኪም ፊልቢ ሳይነቃበት የእንግሊዙን የስለላ ድርጅት MI6ን እስከ መምራትና በዋሽንግተን የአሜሪካና የእንግሊዞች የስለላ ድርጅቶችና መንግስቶች የጋራ ጥብቅ ምስጢር በበላይነት እንዲጠብቅና እንዲመራ የህቡ አምባሳደር ተደርጎ የተሾመም ሰው ነበር። እንግሊዞች በታሪካቸው እንደነዚህ አምስት ከሃዲዎች ለዘመናት የጠበቁትን ምስጢር ጉያቸው ገብቶ በርብሮ ለራሽያ የሸጠባቸው ሰው አጋጥሟቸው አያውቅምና ነገሩ ሲታወቅ የመሬት መንቀጥቀጥ የመታቸው ያህል ነበር እጣቸው ዱብ ያለው። ኪም ፊልቢ እኮ ምዕራቡን ዓለም እንዴት በነፍሱ እንደተጫወተበት የሚታወቀው ራሱ የራሽያኖች ሰላይ ሆኖ እያለ ግን የራሽያንና የሌሎች ሶሻሊስት ሀገሮችን ሰላዮች አድኖ ለመያዝ በMI6 የተቋቋመውን ካውንተር ስፒዮናጅ ዲፓርትመንትን የጸረ ስለላ ተቋም ነው በዳይሬክተርነት እንዲመራ ሁሉ ተሽሞ ለዓመታት ሰርቷል። የራሽያውን ዋና ሰላይ ሾመህ ሰርገው የሚገቡ የራሽያ ሰላዮችን አሳዳ ያዝልን ስትለው የሚፈጥረውን ቀልድ መገመት ነው። ከነዚህ አምስት የኬምብሪጅ የስለላ ህቡ ምስጢረኞች ውስጥ ሁለቱ ፍናፍንት ወይም ጌዮች ነበሩ፣ ጋይ በርገስና ብላንት። ማክሊያንም ሁለቱንም ጾታ የሚያፈቅር ነበር። በድብቅ ሲንቀሳቀሱ የስለላ መስሪያ ቤቶች ይህንኑ አመላቸውን ሊወጡ ነው ብለው ነበር ቸል ያሏቸው። ፕሮፌሰሮች፣ ጂኒየሶች፣ ሀገራቸው ያሳደገቻቸው ለወግ ለማዕረግ ያበቃቻቸው ከጥሩ ጥሩ አርበኞች ቤተሰቦች የሚወለዱት እነዚህ ሰዎች እንዴትና በምን ተአምር እናት ሀገራቸውን ሊከዱና ለጠላት ሀገር የገዛ ሀገራቸውን የማይገኝ ምስጢር ለመዝረፍ ሊወስኑ ቻሉ? ያመነቻቸውን ሀገራቸውን በምን ምድራዊ ምክንያት ሊከዱ ቻሉ? ብዙዎች እስከ ዛሬም ይከራከሩበታል። ፕሮፌሰር አንድሪያስ በአንድ ቃለ መጠይቁ ላይ እነዚህን የኬምብሪጅ ስፓይ ሪንጎች በስም ጠርቶ የህሊና ተቃዋሚዎች የሚል የቅድስና ካባ ሲያላብሳቸው ስሰማ ግርም ነበር ያለኝ። ራሱ አንድሪያስ በምዕራቡ ዓለም ተምሮ ተመልምሎና ታጭቶ ወደ ሀገራችን የመጣ ምሁር የምዕራቡ እንባ ጠባቂ አድርጌ ነበር የምቆጥረው። እነዚህን አምስት ሰዎች የህሊና ተቃዋሚዎች ብሎ ሲያሞካሻቸው ግን ጆሮዬን ማመን አቅቶኝ ነበር። እውነትም ግን እነዚህ አምስት ሰዎች ኪም ፊልቢ፣ በርገስ፣ ማክሊያን፣ ብላንትና ኬርን ክሮስ በወቅቱ የራሽያ መንግሥት ያቀረበላቸውን ከፍተኛ የገንዘብ ሽልማት አንቀበልም ብለው በአቋማቸው የጸኑ ሰዎች ነበሩ። ስለዚህ
እውነትም የሀገራቸውን ምስጢር የሸጡ ሊባሉ አይችሉም ማለት ነው። ሸፍጣቸው ከገንዘብ ጥቅም ጋር የተያያዘ አልነበረምና። ታዲያ ምንድነው ሀገራቸውን ያስከዳቸው? ስለ እነዚህ ሰዎች የተለያዩ መጽሐፎችን አንብቤያለሁ። ከኢስፓዮኔጅ ኢንሳይክሎፒዲያ ፕሮፋይል ድርሳናት ላይ ስለ እያንዳንዳቸው የህይወት ታሪክ ተጽፏል። ግን ሀገራቸውን ያስከዳቸው እንደሚባለው ያደረባቸው ርዕዮተ ዓለማዊ ምክንያት ማለትም በኮሚኒዝም አይዲዮሎጂ ዝንባሌያቸው የተነሳ ብቻ አይመስለኝም። ለምሳሌ ኬርን ክሮስ ምን ይላል? አንድ ሀገር ብቻ ኒኩሌር ቦምብን ስትታጠቅ በጃፓን ሂሮሺማና ናጋሳኪ ላይ የደረሰውን የሰው ልጆች መቅሰፍት አይተናል። ሁሉም ኒኩሌር ቢታጠቅ ኖሮ ግን አንዱ ሌላኛው ላይ የኒኩሌር መሳሪያ አይጠቀምም ነበር፣ ተመሳሳይ በቀልን ስለሚፈራ። ስለዚህ ለሰው ልጆች ደህንነትና ለዓለም ሰላም መረጋገጥ ምስራቁ ዓለምም የምዕራቡን አጥፊ ቴክኖሎጂዎች ምስጢር እንዲያውቅ ማድረግ አለብን። እንግዲህ እነዚህ ከፍተኛ የማሰላሰል ብቃት የነበራቸው ሰላዮች ወይም ከሃዲዎች እንዲህ የመሰሉ የራሳቸውን ዓላማዎችና ምክንያቶችን ያነገቡ ነበሩ። የምዕራቡ ዓለም የቀንና የሌሊት ቅዠት ደግሞ አጥፊ ቴክኖሎጂዎቹ በባላንጣዎቻቸው እጅ እንዳይገቡ ነበር። የፈሩት ይደርሳል፣ የጠሉት ይወርሳል ነውና ፍርሃታቸው ባመኗቸው የራሳቸው ሰዎች እውን ሆነ። እውነትም እነ ኬርን ክሮስ እንዳሉት ሁሉም በየጎራው ኒኩሌሉን ከታጠቀ በኋላ እስከ ዛሬ የኒኩሌል ጦርነት ተነስቶ አያውቅም። ምናልባት ሰዎቹ የተመሩበት ቀመር ልክ ይሆናል። በመጨረሻ ሦስቱ በሲአይኤ ጥርጣሬ የተነሳ ሊነቃባቸው ሲል በምዕራቡ አይን ስር ወደ ሞስኮ ኮበለሉ፣ በሕይወት አመለጡ። አካሄዳቸው በጀልባና በመርከብ ሁሉ መሆኑ የእኛን ዘመኑን ያሁኑን ኤድዋርድ ስኖደንን አይነት ይመስሉኝና አንዳንዴ ታሪክ ራሱን ይደግማል የሚባለውን አስባለሁ። ኬን ፊልቢ በአሜሪካ የእንግሊዝና አሜሪካ የሚስጥር ሥራዎች አገናኝ ላይዘን አምባሳደር ሆኖ በሚሠራበት ሰዓት አምስተኛው የሚስጥረኞቹ ሰው ኬርን ክሮስ በቤቱ በተገኘች አንዲት ቁራጭ የእጅ ጽሑፍ ማስታወሻ የተነሳ በክትትል ቀለበት ውስጥ እንደገባ ይረዳል እና ለኬርን ክሮስ በሚስጥር ይህንን ነግሮ የሚያስመልጠው አንድ የቡድኑ ሰው በፍጥነት ወደ ለንደን መሄድና መልእክቱን ማድረስ ይኖርበታል። ለዚህ ሥራ ደግሞ ጋይ በርገስ ታጨ። በርገስ ደግሞ ከፍተኛ እምነት በሚጣልበት የስለላ ሥራ ሀገሩን እንግሊዝን ወክሎ በአሜሪካ እየተንቀሳቀሰ ነበር እና በምን ሰበብ ወደ ሀገሩ ይመለስ? ምንም ሰበብ የለውም። አጣ ምክንያት ወደ ለንደን መልሶኝ የሚልበት። ስለዚህ የአልኮል መጠጥን እንደ ጉድ ማንዠቅዠቅ ጀመረ። ቀድሞ በሚስጥር ያደርግ የነበረውን የፍናፍንትነት አመሉንም በሐላል ወደሚታይበት አጋጣሚዎች ወደ ማውጣት ይቅር የማይባሉ ራስን ወይንም ከቨርን የማጋለጥ ተግባራት ላይ ተሰማራ። ታላላቅ ጄኔራሎች፣ ቱባ ባለሥልጣናት የነበሩ የተከበሩ አለቆቹን በስብሰባ ላይና በግል የተከበሩ የግብዣ ድግሶች ላይ ሳይቀር እስኪበቃቸው ስድብ ማስታጠቅንና ማዋረድን ሥራዬ ብሎ ተያያዘው። ቀንና ሌሊት እየሰከረ ሥራ ቦታ መገኘት ጀመረ እና በመጨረሻ ሐጃው ሞላለት። ከኃላፊነቱና ከሥራው ተነቅሎ ወደ እንግሊዝ እንዲመለስ መወሰኑ ተነገረው። ይህን ሲሰማ የሳቀው ሳቅ ይታየኛል። የናፈቀውን ሰበብ ተጣጥሮ አገኘ። ለንደን ሄዶም ማስረጃዎችን ያጠፋል፣ ህቡዕ ጓደኛውን ያስጠነቅቃል፣ ያስመልጣል። ኬርን ክሮስ ግን በመጨረሻ ከኮበለለበት ራሻ ወደ ሀገሩ ተመልሶ እጁን ሰጠ እና መጀመሪያ የዕድሜ ልክ ቀጥሎ ተሻሽሎ ወደ 20 ዓመት ተፈረደበትና በኋላ ላይ በአመክሮ ተለቀቀ። ምክንያቱም ማስረጃዎች ሊገኙበት ስላልቻሉ ከባባድ የሀገር ምስጢሮችንና ማስረጃዎችን በችሎት እያነሱ መከራከርና ማስጣጣት አዳጋች ስለሆነ እና ደግሞ ከሃዲም ቢሆን ለሀገሩ ያበረከተው አገልግሎትም ታይቶ ነበር ቅጣቱ የተቃለለለት እና ደግሞ ሌሎች ቅጣቱን ፈርተው እንዳይቀሩ ራሳቸውን እንዲያጋልጡ ለማበረታታትም ነበር ምሕረት የወረደለት። ለማንኛውም ሁሉም የገዛ እናት ሀገራቸውን የእንግሊዝንና የአሜሪካኖችን በአጠቃላይ የምዕራቡን ዓለም ማንም ሊደርስባቸው የማይችላቸው ምስጢሮች ለራሻ ሲዘረግፉ ኖረው በመጨረሻ ከነ ቤተሰቦቻቸው ወደ ሞስኮ ተቀነጠሱ። በተለይ ኪን ፊልቢን አለመያዛቸው እንግሊዞችን
እስከ ዛሬም ያንገበግባቸዋል። በሀገር ራሻስ? በራሻማ የመጨረሻውን እጅግ ከፍተኛውን ሜዳሊያ ማዕረግና ክብር ተሰጥቷቸው ከነ ቤተሰቦቻቸው ተቀማጥለው የሚኖርባቸው ከፍተኛ ጥበቃ የሚደረግላቸው የጡረተኛ ጄኔራሎች መኖሪያ ዳርቻ ወፈር ካለ የኑሮ ዋስትና የሚሆን የገንዘብ ተቆራጭ ጋር ተሰጥቷቸዋል። የሶቪየት ሕዝብ የምንጊዜም ወዳጆችና ብሔራዊ ጀግኖች ተብለው እስከ ፍጻሜያቸው ኖሩ። ባለፈው ፑቲን የኪም ፊልቢን የመቃብር ሐውልት ጎብኝቶ የራሻ ትልቁ ጀግና ሲል አሞካሽቶታል። አዲስ ሜዳሊያም ከሞቱ በኋላ አበርክቶለታል። ነገሩን ሳስበው መልእክት ይመስለኛል ለምዕራቡ የአደባባይ ሽሙጥ። በእርግጥ ራሱ ፑቲንም የኬጂቢ ኮሎኔል ነበር። ለኪም ፊልቢም ኬጂቢ የሰጠው የኮሎኔልነት ማዕረግን ነው። እነዚህና እነዚህን የመሳሰሉ ተመሳስሎች ፑቲንን ሳይስቡት አይቀሩም። ወደ ፊልቢም የዚህን መጽሐፍ መኖር ካነበብኩ ጊዜ ጀምሮ ባገኘሁት ብዬ ስመኘውና ለብዙ ጊዜም ስፈልገው የነበረ መጽሐፍ ነበር። ዩሪ ሞዲን ነው ደራሲው። ሌላ ሰው ጽፎለት ታሪኩን እሱ እየተናገረ። ዩሪ ሞዲን ደግሞ የኬጂቢ ኮሎኔል ነው። ለ8 ዓመታት መጀመሪያ በሞስኮ ሉቢያንካ በሚባለው በኤንኬቪዲ ወይም የኬጂቢ ዋና መስሪያ ቤት ሆኖ ከነዚህ የኬምብሪጅ ሰላዮች የሚላኩ መልእክቶችን እየተቀበለ ለበላይ አለቆቹ፣ ለኬጂቢ ኃላፊው ለቤሪያና ለነ ክሩስቼቭ እያቀናበረ የሚያሳልፍ የስለላ ኦፕሬቲቭ ነበር። ራሱን ሲጠራ የስለላ ቢሮክራት ነበርኩ ይላል። በመጨረሻ ወደ ለንደን በህቡ ሄዶ 5ቱን የኬምብሪጅ ሰላዮች የሚቆጣጠራቸውና የሚያገኛቸው የሞስኮ ወይም የኬጂቢ አለቃቸው ይሄው ዩሪ ሞዲን ነበር። ዩሪ ሞዲን የኬጂቢ ከፍተኛ በህቡ ሜዳሊያዎች የተንቆጠቆጠ ተአምረኛ ሰላይ ነበር። ዩሪ ሰላይ ከመሆኑ በፊት የሌኒንግራንድ የኖቫል አካዳሚ ወታደራዊ ኢንጂነር ነበር በሙያው። ራሽያን ከጀርመኖች ከበባና ወረራ ለመቀልበስ በተደረገው ታላቅ ፍልሚያም ቀጥተኛ የመስክ ወታደር፣ ኋላም የቋንቋ ኤክስፐርትና የኬጂቢ ሰው ሆኖ አገልግሏል። ጂኒየስ የሚባል ሰው ነው። ዩሪ ሞዲን ስለ ራሱ ሲናገር ግን አባባሉ ትህትናን የተላበሰ ነው። ፕሮፌሰሮችን ሳሽከረክር የነበርኩ ጂኒየስ ነኝ አይልም። አንድ ቦታ ላይ እኔ ከማንም ሰው ያልተለየው የተለየ ስጦታ የሌለኝ የማትስ ዕውቀቴ በጣም ዝቅተኛ የሆነ ተራ ሰው ነበርኩ። ተራ ሰው ነኝ። ለስለላ የተመረጥኩት በጦርነት ወቅት ሁሉም ዘምቶ የተሻሉ ሰዎች ስለጠፉ ነው። ዕድለኛ ሰው ነኝ እንጂ ጂኒየስ አይደለሁም። ጄምስ ቦንድን ጠብቀህ እኔ ጋር ከመጣህ ኩም ትላለህ። ተራ ከማንም የማትለየኝ አንድ ሰው ነኝ ይላል። ዩሪ ሞዲን እንዲህ ባለ ትህትና ነው በእንግሊዞች እምብርት ውስጥ ገብቶ ሆድቃቸው ውስጥ እየተመላለሰ ታላላቅ ሳይንቲስቶቻቸውና ባለሥልጣኖቻቸውን እየመጠመጠ በጥቂቶች አይን ብቻ እንዲያልፉ የተፈቀደላቸውን የኒውክሌርና ሌሎች ቁልፍ ወታደራዊና ኢኮኖሚያዊ መረጃዎችን ሲሞሸልቃቸው ይኖረው ለዓመታት እዚያው አፍንጫቸው ስር ሆኖ። ከዓመታት አመርቂ ግዳጁ መልስ ሞዲን አስገራሚ ዕውቀቱንና ልምዱን ለተከታይ የኬጂቢ ትውልዶች ማስተላለፍ አለበት ተብሎ በአንዱ የተከበረ የኬጂቢ አካዳሚ በፕሮፌሰርነት እያገለገለ ኖሯል። ይህ ሁሉ ምስጢር የወጣው ሶቪየት ስትፈራረስ የምዕራቡ ህቡዕ ድርጅቶች የሞስኮን ድብቅ አርካይቮች የመበርበር ፈቃድ ከተሰጣቸው በኋላ ነው። አበቃ።